አያወራኝም አቅሙም የለውም እንደዚህ አይነት ነገር ያረገ ሰው ቀና ብሎ መሄድም እኔ እንጃ አላቅም ሰውም አይደለም ወንድም አይደለም ገባሽ እሱ አሁንም በሌላ አካውንት በሌላ እንትን ቁጭ ብሎ እየሰማኝ ነው ያቀኛል ምን እንደላከልኝ ስንት ጊዜ እንደለመንኩት አልቅሼ እንደለመንኩት ተው እንደዚህ አታርግ ብዬ እንዳልኩት በደንብ ያቀኛል ማን እንደሆንኩ በደንብ ነው የሚያቀኝ ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም ከሁሉም በላይ ደግሞ የሚያመው 3 አመት ሙሉ እቺ ልጅ እየተሰደበች ከማንኛውም ሰው ጋር ስትናገስ ታወራም ስትናገር በየአፕሊኬሽኑ በእንደዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መጥቶ አፉ መክፈት አይጠበቅበትም ገባሽ ዝም ማለት እኮ ትችላለች የሷ ነገር አልፏል የሆነ ነገር ሆይ ሆይ ቢባል ለጊዜው ነው ቀደም መሃል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ እኛ በመንገናኝበት እንገናኛለን እዛው ለምን ላከላት የምትሉ እሷ we are open ጓደኛ ናት እና እንደዚህ ነው የሚያደርገው መጀመሪያ ሲጀምር ከጓደኛ ነው የሚጀምረው አንድ ቪዲዮ ያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው ከዛ ለወንድም ለእህት እያለ ነው ሲያስፈራራ መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ ከዛ ሚዲያ ላይ ያወጣዋል እያለ ያስፈራራል መጀመሪያ ለቤተሰብ ለዛ ነው ጓደኛዋ ስለሆነች ነው ይላከላት ካቲውት ኦኬ ስቶርሚ ከጨረሽ አባበች ትቀጥል ጨርሰሻል ነው እኔ ጨርሻለሁ ኦኬ እሺ አባበች ለትክክለኛው ሰው መረጃውን ስጪ ለምትይ ሰው አውሪኝና እሰጣለሁኝ በተረፈ እሷም ግዴታ የለባትም ገባሽ እዚህ ጋር መታ የመዘለፍ የመሰደብ እንትን የለባትም ማን ነው ሚውት ያላረገ ሰው አለ እንዴ ለማንም ሰው እንዳትሰጪ እናወራለን ለህግ አካላት ብቻ ነው መረጃ የሚሰጠው ለማንም አይሰጥም እሺ አበበች የሆነ ሰውዬ ደውሎ ነበር ማለት ነው ጀርመን ውስጥ የሚጠራበት ስም ወይ እጁን የሰጠበት ስም ኬዝ ያስገባበት ስም የሚያቅስ ምንም ነገር አንፈልግም ራሱ ሊሆን ይችላል በሰው የሚያስደውል ማንንም ቢደውልብሽ አይመለከታችሁም ብለሽ ዝጊባቸው እኛ ለህግ አካላት ብቻ ማስረጃዎቻችንን እናስረክባለን አለቀ እሺ ውዴ እሺ እንዴ የሆነ ነገር የህግ አካል ነኝ ምናምን ብለው መረጃ ተቀብለው የሰው ቪዲዮና ፎቶ ለመበተን ከማንም ምንም አንፈልግም ቀጥታ ለህግ አካላት ይሰጣል አለቀ ጨረስን እየደወላችሁ ምንም ነገር እንድትሉ አንፈልግም ቴንክ ዩ ራሱ በሰው ሊያስደውል ይችላል ራሱ የህግ አካል መስሎ ሊቀርብ ይችላል አንቀበልም እሺ ስዊት አውርታለች ማን ነው ያልተናገረው ያሮፕን ናት መጀመሪያ ሳትጨርስ ነበር ቅድም የገባው ልጅ አቋርጣት ትጨርሳለች ከዛ ወደ አበበች እንሄዳለን አይሰማም ማሪ ድምጽሽ እኔ ላውራ ወይስ ትጨርስ we are open ጨርሰሻል አልጨረስኩም ብለው ነበር ቅድም ልጁ ሲያወራ ለዛ ነው ያኛው ልጅ ወጣው ልጅ ቅድም እንዳለችሽ ልጁ የተነገረሽ ኢንፎርሜሽን በአጠቃላይ ውሸት ነው በቃ ምክንያቱም ሙሉ ነገሩ የምታውቀው መረጃውን የሰጣት ለጓደኛዬ ናት ሌሎች ልጆች አሉ እሱ ጨርሶ አልነበረበትም እስካሁን የተናገረው ንግግር ሁሉ ውሸት ነው ብር በልታለችም ተብያለሁ ሁሉም ብለውኛል 500 ሺህ ብር በልታለች ተብሏል እኔ 500 ሺህ ብር በበላው ዱባይ ምንም አልሰራም በዛ ሰዓት ማለት ነው ምንም አይነት ብር አልበላውም በላችን ካለ ማስረጃ ያምጣ ችግር የለውም እንዳልኩሽ ነው ብቻ ከኔ ጋር የሆነ ሰዓት ላይ መጎረባበት ጀመረ ማለት ነው በቃ መሳደብ ምናምን በቃ ኃይለኛ እንዲቃላቶችን ማውጣት ጀመረ እንዳልኩሽ እኔ ከቢጎ ርቄ ነበር በዛ ሰዓት እኔ ርቄ ግን እሱ ግን ይጠቀማል ሁሉንም አካውንቶች አበበች እንዳለችሽ ባለፈው ደላልቼ ነበር እሱ ግን ይገባል ከዛ የሆነ ጊዜ ቢጎ ስገባ እሱ የሆነ ቤት ቁጭ ብሎ ይሄ ጾጺ ምናምን ከተባለው ጋር ቁጭ ብሎ እያወራ ነው የሆነ ቤት ውስጥ ማለት ነው እያወሩ ነው አንድ ጃማ ማለት ነው ከዛ ቁጭ ብለው እያወሩ ብቻ
ምንም አላልኩም። ከዛ ቴክስት አረኩለት የት ነበር ስለው ስራ ላይ ነኝ፣ ቆይ ትንሽ ቆይቼ እደውልልሻለሁ ምናምን አለኝ ማለት ነው። ኦኬ ምናምን አልኩት። ከዛ በኋላ ላይ ይቅርታ ቆይ ከዛ በቃ ከኔ ጋር መጠላሽ ጀመረ በጣም በኃይለኛው በቃ ስድቡ ምናምን ትታቹ በቃ በጣም እንትን የሚል ማስፈራሪያዎችም ነበሩት ምናምን። ከዛ ለወንድሜ ጋር እንዳልኳችሁ ቴክስት ያደርግለታል፣ ከዛ ይደልትበታል። ከዛ ወንድሜ ለኔ ቴክስት ማድረግ ጀመረ። ምን እያለሽ ነው ማለት በተደጋጋሚ ተመሳሳይ ቴክስት ነው የሚልከው፣ ምንድን ነው የሚለው ምናምን አለኝ። ከዛ በቃ ዝም በለው ምናምን አልኩት። አይ ልጁ ግን ጤነኛ አይመስለኝም ምናምን አለ ማለት ነው። በቃ በጣም መሳደብ በቃ ስድቡ በጣም በቃ የሚዘገናንን ስድብ ነው ሁሉ የሚሳደቡ ስድብ። እዚህ ጋር እንደምታዩት ቅዱስ እንደሚጫወተው ምናምን አይደለም። በጣም ሰቅጣጭ ስድብ ነው የሚሳደበው። በቃ አዋርድሻለሁ ነው ሁሌ አዋርድሻለሁ ነው የሚለው። ከዛ የሆነ ቀን ላይ በቃ እኔ መታመም ጀመርኩኝ፣ እያመመኝ መጣ። ከዛ ሬዚስታንስ ራሱ አጣሁኝ። መቆምም ሆነ ማለት እንቅልፍ አልተኛም። በቃ ብዙ ነገሮችን እንትን ብለውብኝ ነበር። ሶ በቃ ከሰው ጋር ማላወራም የሆነ በቃ ድንዝዝ የሆነ እንዲህ በሽተኛ ሰው ታውቃላችሁ፣ እንደዛ ሆንኩኝ። ከዛ እየባሰብኝ ሲመጣ በቃ ስልኬን አጥፍቼ ቁጭ አልኩኝ ማለት ነው። ስልኬን አጥፍቼ ቁጭ ባልኩ ጊዜ አንድ ጎረቤት ነበረች፣ ላይካ ያ ዲፕሬሽን ውስጥ ገብቼ ነበር። ከዛ አንድ ጎረቤቴ ነበረች። ከዛ እሷ ጋር ምን ይላታል፣ እሷን ቢጎ አስጀምሪያት ነበር። ለእሷ ብዙ ነገር ይነግራታል። እኔ ስለምወዳት ነው እንትን ስለምላት ነው ምናምን በቃ ብዙ ነገር ይላታል። እሷ ልክ ስንገናኝ ታወራልኛለች። እሱስ በቃ እንትን ስለሚልሽ ነው እንደኔ እኮ አረ ለኔ የሚያወራልኝ ቴክስት ይሄ ነው። ስልኬን ስከፍተው የሚያወራው ነገር በቃ የተለየ በቃ እንትን የሚል ነው። ከዛ በቃ እንዳልኳችሁ በጣም እኔ የመጨረሻው ሌቭል ላይ ደርሻለሁኝ። ስለዚህ በቃ ህይወቴ ይበልጣል። ምክንያቱም ብዙ ሰዎች መፍትሄ አጥተው ወይ ከጎናቸው ሰው የለ ራሳቸው የሚያጠፉ በጣም ብዙ ሰዎች አሉ። ሶ በቃ ያ ደረጃ ላይ ደረስኩኝ ማለት ነው። ራስ እስከ ማጥፋት ደረጃ ደረስኩኝ። ከዛ እንደዛም ሆኜ አሟታል እየተባለ ልጅቷ አሟታል ታማለች እያለችው እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። ከዛ በኋላ በቃ የመጨረሻ ቀን ላይ መጣሁኝና ቤት ስልኬን ከፈትኩት። ከዛ በቃ አንቺ በህይወት አትኖሪም፣ አንቺ በህይወት ቆመሽ አትሄጂም፣ አንቺ አይደለሽም እናትሽ ትሰቀላለች፣ እናትሽ ትንጠለጠላለች በገመድ፣ አንቺ ሰው አትሆኝም፣ ከአንቺ ጋርም ወንድ አይሆንም። እንዲህ ብሎ ነው ለመጨረሻ ጊዜና እናትሽ ትሰቀላለች ሲለኝ፣ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት። ምክንያቱም በቃ የመጨረሻ ደረጃ ላይ ስለደረስኩ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት ብዬ ከእያንዳንዱ ነገር ላይ ብሎክ አደረግኩት። በቃ ቦለኩት፣ ብሎክ አደረግኩት። በቃ የዛን ቀን የቦለኩት ቀን የተሰማኝ ደስታ አልነበረም። አንዳንዴ የሆነ ከዘላለም ባርነት የአንድ ቀን ነፃነት የሚባል ነገር አለ። ያን ሁሉ ጊዜ ታስሬ በቃ በጣም ደስ አለኝ። በቃ ከልቤ ማለት ነው ነፃ እንደወጣው ያህል ተሰማኝ። ከዛ በማግስቱ ቢጎ ሲሄድ አንድ ልጅ ፕሮፋይሏን አስቀይሯት ስሟን በሱ አድርጎ የእሷንም ስም በሱ አድርጎ ቁጭ ብሏል ቢጎ ላይ ማለት። በማግስቱ ሲሄድ የዚህ ልጅን ፎቶ አስደርጓት የእሱን ስም አርጋ ቁጭ ብላለች። ከዛ ልጅቷ ቢጎ ላይ መዝሙር ነው የምታዳምጠው። ኢቨን ከሰው ከወንድ ጋር እንኳን የምትቀመጥ አልነበረች። በተደጋጋሚ እንደዛ አየሁኝ። ከዛ ልጅቷን አስወጣት ማለት ነው ከዛ ከቢጎ ቢያንስ ለ6 ወር ነው ለ7 ወር። ከዛ በኋላ ቢጎ ላይ አላየሁትም እኔ ማለት ነው። ጠፋ። ከዛ ሲጠፋ ምን እንዳደረገ ታውቂያለሽ? ሲመለስ ከ6 ወር ነው ከ7 ወር በኋላ ሲመለስ እኔ ከነስቶርሚ ጋር ጓደኛ ሆኜ ያገኘኝ ማለት ነው። ሶ እኔ ኢቭን ጆይን ሲል ነፃነት እንዲሰማው ብዬ እየተጫወትኩ ያለሁበት ቤት ትቼ እወርዳለሁኝ፣ እወጣለሁ ማለት ነው።
እሱ ግን የሆነ ቦታ ላይ ሲያገኘኝ ያባረኛል ከዛ ቤት ማለት ነው። ምክንያቱም በቃ እኔ ከዚህ በኋላ ምንም እንትን አይልም ብዬ ስለማስብ ማለት ነው። ከዛ ከነ ስቶርሚ ጋር በጣም ጀለስ ሲሆን ስቶርሚ አሉ በጣም ብዙ ጓደኞች አሉ፣ ጥሩ ጥሩ ጓደኞች አሉ፣ እግዚአብሔር የተመሰገነ ይሁን። ከነሱ ጋር ጀለስ ሆኖ ነበረ። ከዛ ከነሱ ጋር ለመቀላቀል ግዴታ ለነሱ ፋይል መስጠት አለበት፣ እኔ መውጣት አለብኝ ከዛ አፕሊኬሽን ላይ። ስለዚህ ያደረገው ምንድነው ለስቶርሚ ላከላት። ከዛ ስቶርሚ እኔን ጠራችኝና በውስጥ ማለት የዛን ቀን እንደውም እኔ አልገባውም ነበረ አፕሊኬሽኑ ላይ በጀለስ ያስጠርታኝ መስመጣ የእሱ ልጅ ይሄ ፕሮፋይሉን ፒክቸሩን ላከችልኝ የሚጠቀምበትን። ይሄ ልጅ ታውቂዋለሽ ትለኝ። አዎ አውቀዋለሁ ስላ እንደዚህ ነገር ልኮልኛል ምናምን አለችኝ። እሺ ምናምን አልኳት። ከዛ ላውራችሁ አለችኝ። እሷና አንድ ጓደኛዋ ዴች የምትባል ጓደኛ አለች ማለት ነው። ሁለቱ በዛ ላይ በሰዓቱ ለእኔ በጣም ስፔሻል ሰዎች ናቸው አሉ። ጆም አለ፣ ዴችም አለች፣ ዞላም አሉ። ብቻ ምርጥ ምርጥ የምላቸው ሰዎች ነበሩ በሰዓቱ ከኔ ጋር ፋሪቲም። ከዛ ዴችና ፋሪቲ ጠሩኝና እዛ ሄድኩኝ ፕራይቬት የሚባለው። ከዛ ምን አለ ስገባ በቃ እነሱ ሴት ልጅ ነሽ፣ ነገ በህይወትሽ ብዙ ነገር ያጋጥምሻል፣ በቃ እንትን በዩ ነገሮችን አረጋጊ ምናምን አሉኝ። ከዛ ገባው። ስገባ ፎቶ ለሌላ ሰው ልካለች። አንድ ቤሮት ላለችው ጓደኛዋ ያወራት ነበር መሰለኝ አይደል? እሷን ለሷ ልጅ ትልቅ ሰው ነው እያለች ታስወራብኛለች። እኔ እኮ ለልጅቷ አላወራሁላትም፣ ሰበብ ሲፈልግ ማለት ነው። ኧረ አላወራሁባትም አልኩት። ከዛ በቃ የኔን ስም እንዳትጠራ። ከዛ እኔ ስምህን አልጠራውክም፣ እኔ ስትመጣ ራሱ ትቼልክ ነው ቤት የምወጣው፣ ግን ፈርቼክ አይደለም። እንደውም እስካሁን ድረስ ቢጎ ያልጠፋውበት ዋነኛ ምክንያቴ አንተ ነህ፣ እየጠበቅኩ ነበር አልኩት። እኔን እንደማስፈራራት አትችልም። ከዛ ብዬ እኔ በቃ እሺ እኔ ወዳታለሁ አከብራታለሁ፣ በቃ እነሱን የሚላቸው እህትየው እኔ በጣም ነው መወዳት በጣም ነው ማከብራት፣ ከዚህ በኋላ አልደርስባትም ምናምን ብሎ ተሰነባብተን ወጣን። ከዛ የሆነ ቀን አንድ የሰፈሪ ልጅ አለ፣ ለሱ ነግሬው ነበረ። ልጁ ተመልሶ መጥቷል ብዬ ስለነገርኩት ሲያየው የሆነ ቤት ተናደደበት። በጣም ስለተናደደበት ሰደበው። በወጣት ፕሮፋይል ቁጭ ብለህ እዚህ ታወራለህ ወይ ብሎ ስድብ አደረገው ልጁ ማለት ነው። ሲሰድበው ድጋሚ ልጆቹ ጋር ደውሎ አሁን ነው ማወጣባት ምናምን። ከዛ እነሱ ድጋሚ ጠሩንና ምንድን ነው አልኩት። ነግረሽዋል? ከዛ እነሱ ከኛ ሌላ የሚያውቅ ሰው አለ? አዎ አንድ ጀለስ ያውቃል። እኔ ስሙን መጥራት አልፈልግም፣ የሰፈር ልጅም ስለሆነ የሚያውቅ ልጅ አለ ምናምን አልኳቸው። ከዛ እሺ እነሱ አሉ። ከዛ ምንድነው የምትፈልገው? በቃ እኔ እለቃለሁ ምናምን። በቃ እነሱ ተጨነቁ፣ ለመኑት ምናምን። በጣም ቢለመን እምቢ አለ። ከዛ በቃ አንድ ነገር ልንገርህ አልኩት። እኔ አሁን ሁሉንም ለመቀበል ምኑንም ነገር ለመቀበል ዝግጁ ነኝ። ምክንያቱም እኔ ያሳለፍኩትን ያለቀስኩትን የተጎዳሁበትን ሁሉ እኔ ነው የማውቀው። አድርገው ብዬ ትቼው ወጣሁ። በቃ በተለያየ አካውንት ይመጣልኛል ስክሪንሻቶች ምናምን፣ እንደዚህ ሊደረግብሽ ነው ተጠንቀቂ ምናምን። ይሁን አልኩኝ፣ ተለቀቀ። በቃ ምክንያቱ ዋነኛ እንትኑ ከዚህ አፕሊኬሽን ላይ ተጥፋ ተብሎ ነው። ቤተሰብ ጋርም ተላከ። ከዛ በኋላ ፎቶን አወጣሁበት። በቃ በየቤቱ ሲገባ ቪዲዮ ክፈት ማለት ጀመርን። በየቤቱ ሲገባ እየተከታተልን ቪዲዮ ክፈት። ከዛ ብር ሰጥቻታለሁ 500 ሺህ ብር ብሎ አስወራብኝ። ከዛ እነሱም የነበሩት ያልኩሽ እነዚህ ራስ ዞላ፣ ፋሪቲ፣ ዴች፣ ፋያ ምናምን የሚባሉ ልጆች አጠገቤ ነበሩ። እነሱ ረዱኝ። በቃ ኖርማል ነው ጠንከር በይ ምናምን ብሎ እነሱ እንትን አሉልኝ ማለት ነው። ተረጋጊ ምናምን ብለው አሉኝ። በቃ እሱም እነሱ ናቸው በየገባበት በቃ እየገቡ ፎቶውን እንትን እያሉ በቃ እየለጠፉ ማለት ኢቨን ፎቶውን እንኳን ቤቴ ላይ ስለጥፍ አትለጥፊ አንሺ። አንዴ ዊያሮፕን አንዴ ማሪ ሚኪ ነው የሚለው። ሚኪ ምንድን ነው ጉዳዩ? ይመለከትሃል? ሀይ እንዴት ናቸው? ይመለከተኛል። አውርተን ስለነበረ የምናወራው ነገር ስላለ ትጨርስ ሆነ። ቆያ ይቅርታ፣ ጉዳዩ እንደሚመለከትና እንደማይመለከት ለመጠየቅ ነው። ተጨርስና እሷ ትቀጥላለህ። ከዛ በኋላ በቃ እነሱ እንደውም በቃ ኖርማል እኮ ነው በቃ ሴት ልጅ ስታፈቅር እንደዚህ ልታደርግ ትችላለች ምናምን ብለው እነዚህ ልጅ እንትን አሉ እና በገባበት እየተከታተሉ
በቃ እሱም ማሸማቀቅ ጀመሩ። ቪዲዮ ክፈት ምናምን ተባለ። ቪዲዮ ክፈት ሲባል ነገ ከፍታለሁ እያለ ከቤቱ ይወጣል። ከዛ የሆነ ጊዜ እንደዚህ እኔ ስቶርሚ ምናምን ሆነን የሆነ ቤት ገባንና ቪዲዮ ክፈት ተባለ። በቃ ፕሮፋይሉ ተዛባ። ከዛ ቪዲዮ ክፈት ሲባል ነገ ከፍታለሁኝ ብሎ ቀጠሮ ሰጣ። ከዛ ነገ ሳይሆን ዛሬ ክፈት፣ አሁኑኑ ክፈት አልኩት። ነገ ነው የምከፍተው እኮ ቤቱ ወደ ቪዲዮ ተገለበጠ። ክፈት ሲባል ነቅሎ ወጣ፣ ትቶ ወጣ ማለት ነው። በ2 ዓመቴ የዛሬ ዓመት አገኘሁት። የዛሬ ዓመት መጥቶ ይሄ ዱርዮ 24 በሚለው መጥቶ ፕሮፋይልን ቼክ አድርጎ ነው ያገኘሁት። ፕሮፋይልን ቪዚት አድርጎ አገኘሁት። ቲክቶክ ላይ ነው አይደል? ቢጎ ላይ እዛ ላይ መጥቶ ነበር። ዱርዮ 24 በሚል ነው የመጣው እዛ ላይ። አሁን የዛሬ ዓመት ሲመጣ በዛ ከ2 ዓመት በኋላ የዛሬ ዓመት መጣ። ከዛ ሲመጣ ፕሮፋይልን እንዴት እንደሆነ አላውቅም ቪዚት አድርጎት ነበር። ከዛ የሆነ ቤት ቁጭ ብዬ ሲመጣ ሼባው መጣ አለው አልኩት። ከዛ ለካ ስሰማ የሆነች ልጅ እያበሰለ ከቢጎ ከዛ እያስጠፋት እንደሆነ ሰማው። ልጅቷ ሆስት ነበረች። በቃ አስወጥቷት አትጠቀሚ ሙሉ ወጪሽን እኔ እሸፍናለሁ ብላት መጠቀም አቆማ ነበር አካውንቱን። ማቃቸው ልጆች በሷ አገኘዋቸውና ተደውሎላት መጣች። አወራኋት። የዚህ ልጅ ቪዲዮዎችን ሁሉ ላከችልኝ። በማን ነው የሚያወራሽ ስላት በዚህ ልጅ እንዳለ ከልጅነቱ ጀምሮ ያሉትን ቪዲዮዎች፣ ፎቶዎች እንዳለ ላከችልኝ። ታውቂዋለሽ በቪዲዮ ስላት አላውቀውም አለች። ግን ከውሾቹ ጋር ያለውን እያንዳንዱን ኤቭሪቲንግ የላከላት የዚህ ልጅ ነው። ሆሳማ አንተ የልጅነት ፎቶዎችክን ፖስተካል ኢንስታግራምክ ላይ ኬታ መጣ? የልጅነት ፎቶ የልጅነት ማለት ይሄ በዚህ እድሜዋ ሳይሆን የሆነ ቲኔጀር ምናምን እያለ ኢንስታግራም ላይ ከስንት ዓመት ጀምሮ ነው ኢንስታግራም መጠቀም የጀመርከው? ኢንስታግራም አካውንትክ ስንት ዓመቱ ነው? ቆይቷል። 2016 ምናምን የነበረው ኢንስታግራም ሆነ 9 ዓመቱ ነው ማለት ነው ኢንስታግራምክ። ያ ኦኬ እሺ። ከዛ ቪዲዮ አውርተሽ ታውቂያለሽ ስላት አላውቅም፣ ግን ቪዲዮዎች ይልኩልኛል ብላ በብዛት የዚህ ልጅን በብዛት ፎቶ ልኮላታል። ፎቶዎች፣ ቪዲዮዎች። ከዛ ይሄ አይደለም ይሄ ነው ብዬ የዚህን ሰውዬ ፎቶ ሰጠዋት። ሸመጠጣት። ከዛ ድጋሚ ቪዲዮ ከፍታለሁ ቀጠሮ ስጡኝ ብሎ ድጋሚ ጠፋ። በአመቴ አሁን ባለፈው እዚህ ጋር አበበች ስታወራ አገኘሁት። የአበበችን ሪከርድ አግኝቼ ነው እኔ አበበችን ያወራኋት። ከዛ አውሪኝ ስላት እሷ ማወራችኝ ያልን ታሪኩን ስነግራት አመነችኝ። በዛ ምክንያት ነው እኔ እዚህ ለመምጣት የበቃሁት። እዚህ ጋር የምትሳደቡ ሰዎች መሳደብ ትችላለህ። ኮሜንታተሮችን ታያቸው ማሪኛ መልሳል ማናገር እንዳለችሽ ጓደኛዬ እንዳለችሽ እኔ በሰዓቱ እንትን ብዬበታለሁ። አሁን ግን ለማንም እኔ ማሪ ምንም መልስ አልሰጥም። ኤኒ ታይም በሰዓቱም ሆነ አሁንም ሆነ ለማንም ራስሽን ኤክስፕሌን ማድረግ አይጠበቅብኝም። ግን ታያቸው ልንገርሽ አንድ ነገር። ስለዚህ አሁን ለማርቆስ ቲክቶክ ላይ ለመጋለጥ ማለት ነው ቢጎ ላይ አንደኛ አበበች ናት። ያ ቲክቶክ ላይ ለመጋለጥ ለምን እኔ የዛሬ ዓመት ነው ማርቆስን ቲክቶክ ላይ የማውቀው። ቤቴ ገብቶ እርዳታ 50 ሺህ ነበር ቃል የሚገባው። ኦኬ 50 ሺህ ቁጥሩን ተቀብዬ ዋትሳፕ ላይ ደረሰኝ ላክ ስለው እኔ እኮ በጣም ብዙ ስለምረዳ ደረሰኙ አሁን ለስንቱ በአንድ ቀን 20 ቦታ ነው አስገቡ ምላቸው እንትኖቼን ምንድነው ማናጀሮቼን ነው ምኖቼን እና ላይክ አልጠይቃቸውም። ደረሰኝ ታውቂያለሽ፣ ደረሰኝ ብጠይቃቸው ያላመንኳቸው ይመስላቸዋል። እና አስገብቻለሁ ሀቢባኔ ለ50 ሺህ አታምንኝም? በቀን 10-20 ቦታ ነው 50 ሺህ ምረዳው ይለኛል። እኔ ደግሞ ደረሰኝ ግዴታ ነው እለዋለሁ። በከዛ በቃ መጨቃጨቅ ግን በየጊዜው ይመጣል። 50 ሺህ ቃል ይገባል በየቤቱ 50 ሺህ ደረሰኝ እና በቃ ይሄ ሰው መልካም ነው እውነትም እየረዳ ይሆናል። የባሰ ተናዶብኝ እርዳታ እንዳያቆም ብዬ ዝም አልኩት። 10 ደረሰኝ እያልኩ ስጨቃጨቀው እርዳታ እንዳይተው ብዬ ዳሽ አልኩት። በቃ ለካ ፈጣሪ ግን ተጋለጥ ሲለው ሀቅ ይውጣ ሲባል ነው። አበበች እዚህ ቤት መታ አስታርቂኝ ብላ መጣ። መጀመሪያ አበበች ባይዘቦይ አስታርቂኝ ብላ ነው የመጣችው። ከዛ እሷ መታ እዚህ ቤት ስታወራ ነው በጣም ብዙ ሴቶች በኢንቦክስ በድምፁ አውቀውት የጻፉላት። እሷ ግን የመለሰችው ላንቺና ለስቶርሚ ብቻ ነው መልስ የሰጠችው። በጣም ብዙ የታለች አበበች? አሁን ቆይ ኔትወርክ ነቅሏት ወጥታለች፣ ልደውልላት። እሷ ባትመጣ ኖሮ ይሄ ጉዳይ አይታወቅም ነበር።
በድምፁ አውቀውት ነው ብዙ ሴቶች ያወሯት። ቁጥራቸውን ሰጣቸው ቴሌግራም ላይ ማስረጃ፣ መረጃ፣ ቪዲዮ፣ ስክሪንሻት፣ ቮይስ ኤቭሪቲንግ የላኩላት እና እድሜ ላበበች ብዙ እህቶችን ታድናለች። አበበች ደግሞ ቲክቶክ ተጠቃሚ ነበረች። ላይቭ የምትገባ ብዙ ፎሎ ያላት ብዙ ሺህ ፎሎ ያላት ነበረች። እሷንም እንደዚሁ ቲክቶክ ይቅርብሽ ጓደኛ ይቅርብሽ ብሎ ነው ወስዶ ጥግ ላይ ሴቶችን ለብቻ ያስቀርና ጥግ ወስዶ ለብቻ ለመጉዳት ይመቻዋል። የምታሽ ነው። ቆይ አበበች ጋር እስከምደውል ሰክሰስ አውራ። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ እንኳን ስለ ቲኬት ነው የማወራው። የሁለተኛውን ዙር ቲኬት ያላገኛችሁ ፎሎ አድርጉን። ባዮ ላይ ያለውን ስልክ ተጠቀሙ። በውስጥ መስመር በዋትስአፕ መታችሁ ቲኬት እንፈልጋለን ካላችሁ ቲኬት እንልክላችኋለን። ቲኬቱ ምንድነው የምንድነው ካላችሁ በመላ ዓለም ላይ ስደት ላይ ያላችሁ አረብ ሀገር፣ አሜሪካ፣ ዩሮፕ፣ ኤዥያ፣ ሳውዝ አፍሪካ በመላ ዓለም ላይ ስደት ላይ ያላችሁ ለእናንተ ነው። የቤት እጣ ነው። የመጀመሪያ ዙር እጣ ጨርሰን የሁለተኛውን ዙር 3 ቤትና አራተኛ እጣ የኢትዮጵያ ግማሽ ሚሊዮን ብር፣ አንደኛ እጣ ባለ 3 መኝታ፣ ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ በስደት ላይ ላላችሁ ለእናንተ ነው። የቲኬቱ ዋጋ የኢትዮጵያ 2000 ብር ነው። ባላችሁበት ዓለም ሆናችሁ ቲኬት መቁረጥ ትችላላችሁ። ከእናንተ የሚጠበቀው አካውንታችንን ፎሎ ማድረግ፣ ባዮ ላይ ያሉ ስልኮችን አንስታችሁ በዋትስአፕ ቲኬት ፈልጌ ነው ማለት። እጣው የሚወጣው ማች ነው እንዴት ነው የት ነው ካላችሁ እዚሁ ሀቢባ ቲክቶክ ላይቭ ላይ የመጀመሪያ ዙር እጣ የወጣው ወደ 18000 ሰው ባለበት ነው። አሁንም ብዙዋን ባሉበት እዚሁ ላይቭ ላይ ቀጥታ እንደዚህ ተሰብስበን ነው እጣውን የምናወጣው። ማች ነው ካላችሁ ቅርብ ቀን ከ30 ቀን በኋላ የሚወጣ ይሆናል። አፕሪል 30 ነው። ለገዛችሁ ብዙዎች ገዝተዋል። ለገዛችሁት መልካም እድል፣ ላልገዛችሁትም ለመግዛት ለሚታስቡትም መልካም እድል። ተደራሽነቱ ደግሞ የሚሆነው ከዚህ በምናገኘው በጥቂት ሳንቲም የኢትዮጵያ ውስጥ ያሉ አካል ጉዳተኞችን ምንደግፍ ይሆናል። ስፔሻሊ በመላ ዓለም ላይ ያላችሁ የቤት ባለቤት ያልሆናችሁ ባለ 3 መኝታ ቤት በኢትዮጵያ 2000 ብር የቤት ባለቤት ሁኑ እንላለን። ሁለተኛ እጣ ባለ 2 መኝታ፣ ሶስተኛ እጣ ባለ 1 መኝታ ነው። የቤት እጣን ይመስላል። መልካም እድል ለሁላችሁም። ቴንኪው ሀቡዬ። ፎሎ አድርጉን። ሰክሰስን ፎሎ በማድረግ እጣ ቆርጣችሁ የቤት ባለቤት የመሆን እድላችሁን ሞክሩ። ፎሎ አድርጉት። አበበች አሁን ትገባለች። ምንም አያመጣም፣ አትፍሩ። ዊ አር ኦፕን ኦልሬዲ። አንቺ በጣም ጠንካራ ነሽ። አንቺ አበርችም አበረታችም አያስፈልግሽም። ሌሎቻችሁ ግን እየደወለ አሁን እያስፈራራችሁ ያለው ምንም አያመጣም፣ ምንም አታመጣም፣ ፖስት አድርገው በሉት። ምንም ነው ማያመጣው። ምንም ቢፖሰት ብርቅም ድንቅም አይደለም። ቤብ ሀቡ ስልኬ ሊዘጋ ነው እና ከመዝጋቱ በፊት አውርቼ ልውጣ። አዎ አውሪ ማለት ኦኬ። እኔ ትናንት እንደነገርኳቸው ነው ተውቃችን ምናምን እና ልጁን መጥቶ እንደተናገረው እኔ ቴሌግራም ላይ ለሽያጭ የቀረብኩ ሴት አይደለሁም። የራሴ ክብር ያለኝ ሴት ነኝ። እሱ ጋር ስሄድ ነው ክብሬን ያጣሁት። እሱም ችግር የለም መማሪያ ነው። ልጅ በሰዓቱ ልጅ ስለነበርኩኝ አሁን ላይ ማንም መጥቶ እንደዚህ አድርጌ ቢለኝ የማድረግ አይነት ሴት አይደለሁም። በሰዓቱ ግን አታለለኝ። ጥሩ ሰው መስሎ መጥቶ ማለት ነው። እና እንትን ስክሪንሻት አካውንት ምናምን የላከውና ቮይስ ያስቀመጠውን ልኬልሻለሁ። የ24000 ብር ጉዳይ ማለት ነው። እኔ ብሩን አሁን አልፈልገውም። ምንም እኔ ጋር መጥቶ ቫልዩ የለውም እና የምፈልገው ነገር አይድረስብኝ፣ አልደርስበትም። ቪዲዮ ፎቶ ምናምን የተባለው ይፖሰት። ከቤተሰቦቼ በላይ ማንም እዚህ ጋር የሚመለከተው ነገር የለም። ቢካዝ የሚያኖሩኝ ቤተሰቦቼ ናቸው። እነሱ እንደሆነ እንዳይተውታል። ስለዚህ ማንም ህዝብ ቢያየው በቃ አንድ ሰሞን ይወራል። አንድ ሳምንት ነው ወሬ፣ ከዛ ያረሳል። ስለዚህ ጎሄድ እየሰማኸኝ ከሆነ ትላንትናም ነግሬሃለሁ። ምንም አይመስለኝም። በደንብ ቀጥል ጎበዝ። ሲቀጥል ደግሞ ስለ ኦሳም ለኔ ያለኝ እህቴን ደፍሮብኝ አሜሪካን ሀገር ዲኤንኤ ሲመረመር የሱ ጥፍርና የሱ ምናምን ተገኘ እህቴ ላይ ነው።
ለእኔ ተባልኩት። ስለአንተ ያወራው ይኸውልህ፣ ለእሷ ሌላ ታሪክ ስላንተ ፎቶክን ስለሚጠቀምበት ለዊአር ኦፕን ያወራላት አንተ ያክስቱ ልጅ እንደሆንክና በሴት ፍቅር እንዳበድክ ሴቶች ስላሳበዱክ አማኔል ስላለክ ጸበልና አማኔል እየተመላለስክ ስለሆነ ለአንተ ሊበቀልልክ ያንተን ፎቶ እየተጠቀመ ሴቶች እንደሚያጠቃ ነው። ይህን ታሪክ ነው ለዊአር ኦፕን የነገረው። ለስዊት ደግሞ አንተ ያክስቱ ልጅ እንደደፈርክበትና ጥፍርክ ውስጥ የአክስቱ ልጅ ጥፍር ምናምን እንደተገኘ እንዲህ ነው እያወራ ያለው። ስለዚህ አንተን ለመበቀል ፎቶክ እንደሚጠቀም ሁለት አይነት ታሪክ ለሁለት የተለያዩ ዜጎች የሚያወራ። አንድ መናገር ይችላሉ በዚህ ላይ። ይሄ እንዳለ የተናገረው ነገር ውሸት ነው። ማንንም ነክቼ አላቅም፣ ደፍሬም አላቅም እና ሜክ ሴንስ አያደርግም። አሁን ለምሳሌ አሁን እኔ የሆነ ነገር እህቱን ባረግባት ማለት ነው እንዴት ነው አሁን ለምሳሌ ወንድ እህቴን ቢደፍርብኝ እንትን ብል እንዴት ነው የእሱን ሰው ፒክቸር ተጠቅሜ ሌላ ሰውን የማናግረው ማለት ነው። ስቶሪው ራሱ ርዕሱ ራሱ ሜክ ሴንስ አያደርግም። የማይመስል ነገር ነው እና እንዳልኳችሁ ነው። እኔ እንደዚህ ነገር አድርጌ አላቅም። ሆሳሚ ብቻ በሚል ስሜ ሆሳሚ ነው እና በሆሳሚ ነው የምጠቀመው። የማንንም እህት ተናግሬ አላቅም፣ አላበርኩም። አማኔል አክም ገብቼ አላቅም። ጤነኛ ነኝ፣ በሴት አላበርኩም እና ፈጣሪ ይመስገን እንግዲህ አላህም ጠብቆኛል ከእንደዚህ ነገሮች እና እኔ ጤነኛ ነኝ። ምንም የሚለው ነገር በጠቅላላ ውሸት ነው። ለሆሳሚ እንላለን እኛ እንግዲህ ያለ ኃጢአቱ ያለ ስሙ ስም ተሰጥቶታል። ሰው መንገድ ላይ ሲያገኘው አሁን ይህ ልጅ አሜሪካ ውስጥ ባይኖር ኢትዮጵያ ውስጥ ቢሆን የሚኖረው መንገድ ላይ ሲያገኘው አንተ እህቴን ቪዲዮ የቀረጽክብኝ ብሎ አንዱ ሊደበድበው በድንጋይ ሊፈነክተው ይችላል። ገባችሁ? እንዲህ ሰው በሰው ስም ሲነግድ፣ ሰው በሰው ፎቶ ሲነግድ በጣም መጥፎ ነገር ነው። ልክ ብለሻል። እና ይታወቅለት ይፈልጋል። እሱ አለመሆኑ ይታወቅለት። እሱ አይደለም እሱ ፎቶ የተጀነጀናችሁ ሴቶች ሁላ እሱ እንዳልሆነ ወቅ እና ድምፃችንም ደግሞ እንደማይመሳሰል አሁን እንግዲህ ታውቃላችሁ። እና እኔ አይደለሁም አሁንም እኔ አይደለሁም። እሺ ስዊቲ ቀጥይና ከዛ አበበች ናት። ሌላ ደግሞ ያልተናገርኩት ነገር ላንቺ $1000 ይበቃል። አስደፋሻለሁ፣ አስገድልሻለሁ። ማንም ሊነካኝ አይችልም፣ አታስነካኝም። እስኪ ላካቸውና ተንበርክከሽ ይቅርታ ትጠይቂኛለሽ ነው ያለኝ። እንድጠይቂኝ አስደርግሻለሁ፣ አልገልሽም፣ ፊትሽን ምናምን ነው ማበላሸው ብሎኛል። እና ያለን እሱንም ይኸውልሽ ሴት ላይ አሲድ የሚደፉ ወንዶች እንደዚህ አይነት ወንዶች ናቸው። ሴትን ልጅ አሲድ እየደፉ ሴትን ልጅ እየገደሉ እስር ቤት የሚገቡት እንደዚህ አይነት ወንዶች ናቸው። እንደዚህ አይነት ወንዶች ጤነኛ አይደሉም። ይሄ ጤናማ አይደለም። ሴትን እንዲያረግሻለሁ፣ አስገድልሻለሁ፣ ለአንቺ $1000 ይበቃል ምናምን የሚል ወንድ ያደርገዋል። ስለዚህ በጊዜ ወይ የአይምሮ ማገገሚያ ወይ እስር ቤት መግባት አለባቸው እንደዚህ አይነት ሰዎች ውጭ ላይ ሆነው ሴቶች ሴፍ አይሆኑም። እና ሌላው ደግሞ ከእናቴ ላይ ውረድ። በቃ እሷ ለኔ ብላ ልጇን የጠቀመሽ መስሏት ነው ካንተ ጋር ዲል ስታረግ የነበረው እንጂ ማንም እናት ራሱን አውርዶ እንዳንተ አይነት ወራዳ ከሆነ ሰው ጋር አወራ። እናትና አባትሽን የሚያፋታ ፋይል አለኝ ምናምን ባይዘዌ ማማ ከኔ ጋር የምታወራውን ማታ ቁጭ ብላ ከአባቴ ጋር ታወራለች። ባይዘዌ እናቷን ሊጀነጅን የሞከረው የእሷን እናት ነው። እናቷ ወጣት ስለሆነች እናትየውን ሊጀነጅን ሞክሯል። ያንን ነው እናትየውን ለመጀንጀን ሞክሮ ነው እናትና አባትሽን የሚያፋታ ፋይል አለኝ እያለ እሷን የሚያስጨንቃት ነብሷን ባለጌ ስልክ እና ከህይወቴ ውጣ። እኔ አሁን ረስቼ ሰላም ላይ ነኝ። በቃ ተረጋግቼ የራሴን ህይወት እየኖርኩ ነው። ስለዚህ አርፈ ተቀመጥ። በቃ ሌላ ምንም አልልክም። እና ስለ አበበች ደግሞ ይመጣና ስለምታፈቅረኝ ይኸው ራሴን ከፎቅ ላይ ልጥል ነው ትለኛለች። ዱባይ ነው የምትኖረው። ስለዚህ ፕሊስ እሷን ሰፖርት ለማድረግ ነው ቪዲዮዎች የሚፖስተው ምናምን የምናወራው ምናምን አለኝ። ኦኬ አበበች የምትፖስተውን ቪዲዮ አንቺ አይተሽ ለምን ብለሽ ስትጠይቂው ራሷን እንዳታጠፋ ትሪት እያደረጋት ነው። እንደዛ ነው የሚልሽ። ራሷን እንዳታጠፋ በሱ ፍቅር አበበች ራሷን እንዳታጠፋ እሱ ትሪት እያደረጋት እንደሆነ ነው ላንቺ አክት የሚያደርገው። አንቺ ደግሞ አመንሹ ትሪት እያደረጋት እንደሆነ ራሷን እንዳታጠፋ። እስከ መቼ ከሷ ጋር ሊቆይ ነው? ከአንቺ ጋርም ከሷ ጋር አንድ ላይ ሆኖ እሷን ስለ አንቺ ለሷ ያላት ያክስቱ ልጅ እንደሆንሽ ነው የነገራት።
ያክስቱ ልጅ ሆኜ ሆሳም እኔን እንደደፈረኝ እሱ እንዲበቀል ምናምን አንቺ ተደፋሪ ነሽ በሆሳም እሱ ያለው ለሷ እና ያክስቱ ልጅ እንደሆንሽና ትሪት እያረገሽ እና ኢቭን ለአገናኘኝ ለአጽናናትን የምስትለው አይ በጣም ተጎድታለች አሁን ስነ ቦኗ ስለተጎዳ ሰው ማናገር አትችልም ነበር የሚለው ላናግራት ልተዋወቃት ያክስትህን ልጅ እንኳን ስትለው ማለት ነው። ለአንቺ ደግሞ እሷ እንደምትወደው ራሷን እንዳታጠፋ ራሴን ከፎቅ ላይ ጥላለሁ እያለች ስለሆነ ራሷን እንዳታጠፋ አብሯት እንዳለ ዝም ብሎ ሳይወዳት እሷን ለማዳን ነበር ሲልሽ የነበረው። እና እኔ ደግሞ ለነ ሀቢባ አልኩኝ ሶሪ ለነ አበበች የእናቴ ስም ጥሩነሽ ነው ያለው። ለእኔ ደግሞ ኢክራም ናት የእናቴ ስም። ለአንቺ እሱ ሙስሊም ሆኖ ነው እንዴ ቀረበሽ? ለእኔ እኔ ሙስሊም ስለሆንኩ እሱ ሙስሊም ነው። አንገቱ ላይ እንኳን ሙስሊም የሆኑ ሴቶችን ሙስሊም ሆኖ ክርስቲያን የሆኑትን ክርስቲያን ሆኖ ነው የሚተዋወቀው ልጁ ሲተዋወቅ አንገቱ ላይ አንዴ እግዚአብሔርን እያለ ነበር። በቀደም እዚህ ራሱ አንዴ ወላይ አንዴ እግዚአብሔርን እያለ ነው የሚምለው ራሱ ትንሽ ቆይና እግዚአብሔርን ይላል ትንሽ ቆይቶ ወላይ ይላል እየረሳው ማለት ነው። አንገቱ ላይ የማህተብ አይቼበት ምንድነው ምናምን ስለው እኔ የምሰራበት ድርጅት ጀርመን ሀገር የክርስቲያኖች ነው የኦርቶዶክስ እምነት ተከታዮች ነው። ስለዚህ እንደ መታወቂያ የአንገት ክራችንን እናሳያለን አለ። ኦኬ ሻልኩት። ከዛ ቤቱ ደግሞ ስዕል አድኖ አየው ግድግዳ ላይ። እሺ ይሄስ ምንድነው ምናምን እለዋለሁ። እናቴ በቅርቡ ሃይማኖቷን ስለቀየረች እሷን ስጦታ የሰጠችኝ። በቃ ተጀምሮ እስኪጨርስ ውሸታም ነው። ውሸቱ ደግሞ የሆነ ትንሽ አሁን ውሸት ነው፣ ያኔ ግን እውነት ነበር ለኔ። አይ ቦታው ላይ ካለሽማ ውስጡ ፍቅር ውስጥ ካለሽ እኮ እውር ያደርጋል ፍቅር። ዋናው እንኳን ከዚህ ውስጥ በሰላም ወጣችሁ እህቶቼ ሁላችሁም። አሁንም እዚህ ውስጥ ያላችሁ ካላችሁ በማርቆስ ቫይረስ የተጠቃችሁ እህቶቼ ፈጣሪ በሰላም እንዲምራችሁና ከዛ ቫይረስ እንድትገላገሉ እንድትድኑ እኛ ዱዓም ጸሎትም እናደርግላችኋለን። ስዊቲ ከጨረሽ ወደ ሚኪ ይመለከተኛል ብሎ ነው የገባው። ምን እንደሚመለከተው ይንገረን። ሀይ እንዴት ናችሁ? በመጀመሪያ ሰላም ልበላችሁ ብዬ ነው። ሰላም ወንድም። የሆነ ነገር ልበላችሁ ላይክ የምታውቁት ፊልም ካለ ላይክ ያያችሁት ፊልም ከሆነ እሱን ፊልም የሆነ ሰው ሲነግራችሁ አዎ የምትሉት ነገር አለ እና ስታወሩ የማውቀውን ነገር ነው እየነገራችሁኝ ያለሁት እና እናወራ ነበር ከማርቆሴ ጋር ወደ 6 ወር 7 ወር ምናምን ይሆናል እና ከታች ትውውቃችሁ ወንድሜ ከትውውቅ ነው የሚጀምረው። እንዴት ተዋወቁ? እኔና ማርቆስ የተዋወቅ ነው ላይክ እኔ ላይቭ ምናምን ስትሪም አደርጋለሁ እና ላይቭ መጥቶ ሰው እፈልጋለሁ ምናምን ሲለኝ ኦኬ ምናምን ብዬ አናገርኩት። ከዛ አወራንና እንደ አጋጣሚ ዋትስአፕ ቁጥሬ ምናምን ሰጠሁትና ከዋትስአፕ ላይ ቁጭ ብለን ከዛ ወደ ሆነ ሲዝን ውስጥ ገባብኝ። ላይክ ገና ትንሽዬ እንደተዋወቅን ወዲያውኑ ወደ ሌላ ሪያክሽን ውስጥ ገባና ስለ ራሱ ምናምን ሲነግረኝ ላይክ እያወራን ምናምን እንደዚህ አይ ቲንክ ይመስለኛል እቺ ከስር ያለችው እቺ አበባ የእሷን ታሪክ ምናምን ነገር ነገረኝ። ያ የእሷን ታሪክ ምናምን ሲነግረኝ እንደዚህ ነውና አካውንት ምናምን እፈልጋለሁኝ ፎሎወርስ ምናምን እፈልጋለሁ ምናምን ሲለኝ እና አካውንት ነበሩት እሱ ራሱ የቲክቶክ አካውንቶች ስለነበሩት ማኔጅ እንዳደርግለት ነበር የፈለገኝ እኔ ጋር እንዲቀመጡ አካውንቶቹ ምናምን ነገር እና በዛ ነው የተዋወቅነው። በብዙ ነገሮች ነው የተግባባ ነው። ግን እንደ ሀሳብ የመጣሁት ትንሽ ጥሩ ነገር አለው። በእርግጥ ሰውየው ማለት ለእኔ ጥቀሰው ጥሩን ፓርት ምንድን ነው? እርዳታ ይረዳል ልትለኝ ነው? ኖ እንደዛ ሳይሆን ግን ብር ላይ እኔ እንዳዩት ከሆነ አላውቅም። ብር አካውንት 40 ምናምን ሺህ ብር እያወጣ 50 ምናምን ሺህ ብር እያወጣ የሚገዛ ሰው ነው እና ደግሞ ለእኔም ራሱ ብር ልላክልኝ ነው። ቲክቶክ አካውንት ብዙ አለው 400 ሺህ 300 ሺህ 200 ሺህ አካውንቶች ይገዛል። የሚሸጡ ልጆች ልክ ነሽ። የሚሸጡ ልጆች እኔን ስለሚያወሩኝ እንደዚህ ሚኪ አካውንት አለኝ ምናምን ስለሚሉኝ እሱም ስለሚፈልግ እኔ እንደዚህ ያለ ነገር አልሰራም። ግን እሱ ስለሚፈልግ ከእሱ ጋር አወራቸውና በእኔ በኩል ነው የሚሄደው አካውንቱና ወዲያውኑ ነው ብር የሚያስገባው። በቃ እኔ ካልኩኝ ይህ አካውንት አሪፍ ነው ቼክ አድርግልኝ፣ እንዴት ነው አሪፍ አካውንት ነው ምናምን ነገር ይለኛል። አይ አንተ ካመንክበት ይለኛል። ወዲያውኑ ነው የሚያስገባላቸው ፓስወርዱ ምናምን ሳልሰጠው ራሱ
በእንደዚህ ያለ ነገር ላይ አክቲቭ ነው እና ደግሞ ከኔ ጋር ብዙ ነገር አውርተናል። ፕሮሰስ ላይ ምናምን ነገር እንዳጋጣሚ ሆኖ እየጻፍኩ ስለሆነ ነው ይቅርታ። ጥሩ ጎኑ ቲክቶክ አካውንት ሲገዛ ገንዘብ ቶሎ ያስገባል፣ ፓስዋርድ ሳይቀበል። ማሻላ አንድ መልካም ጎን ተገኝቶለታል ጋይስ። ኦኬ ወደሚቀጥለው እንሄዳለን። ፕሮሰስ ላይ ነን እና ላይክ እኔ ደግሞ ፓስፖርት አልነበረኝም እና ፕሮሰስ ወደ ውጭ ለመውጣት እያሰብኩኝ ነበረና እንዳጋጣሚ አነሳው ያንን እንትን ነገር አነሳው። እኔ ኢትዮጵያ እንደሆንኩ ስለሚያውቀው ማንም ሀበሻ ወደ ውጭ ሀገር ምናምን ሲባል የሆነ ይደነግጣልና አይ ይሄ ነገርማ አሪፍ ነገር ከሆነ ፕሮሰስ እንዴት አትጀምርም ወይ ወደ ካናዳ እኮ አሪፍ ነገር ነው ምናምን ነገር አወራንና አስቤያለሁ ምናምን ብዬ በነጋታውኝ ኦኬ ምናምን ብዬ